ውዶች ሰላም ነው? እንዴት ናችሁ? አማን ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት አረፈዳችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ራበኝ። እሺ በልቻለሁ። ዛሬ እንዴት ነው? አርፍጃለሁ። አልነበርኩም፣ ስራ ነበርኩ። ለዚያ ነው ውዶች። ሰላም ነው? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። እስኪ እንብላ ሙዝ። እንዴ ራበኝ እኮ ስራው ጋር አልቻልኩትም፣ ራቡና ሙቀቱ ጋር ማለት ነው። ዩቱቤ ብር ጠየቀኝ። ልክፈል እንዴ? ይከፈል ነው ወይስ እንዴት ነው? እዛ አይቆርጥም እንዴ? ሲከፍለኝ በኋላ ሲከፍለኝ መቁረጥ አይችልም? እስቲ ንገሩኝ ማሮች። አይቆርጥም በኋላ ክፈይ አለኝ። እና ልክፈል? ንገሩኝ። 50 መላሽ ላይ ትገቢያለሽ ብለውኝ ነበር። ያው 50 ሞልቻለሁ፣ ግን ላይ አይገባውም። ግን አሁንም እገባለሁ፣ ችግር የለም። በመቶ ገብቼ ላይ የምገባ ከሆነ ይሞሉልኛል እህቶቼ፣ የስደት እህቶቼ ይሞሉልኛል። ችግር የለባቸውም። እኔ ልጣጩን አልጥለውም፣ ፊቴን ሞቀዋለሁ። ፊቴ ማዲያት የለኝም፣ ደህና ነኝ፣ እግዚአብሔር ይመስገን። ላኪን ልስልስ ይላል ፊታችን እና አላችኋለሁ ውዶችዬ። እንደዚያ ብሎኛል እና ምን ትሉኛላችሁ? እስኪ ንገሩኝ እሺ ውዶች። ዛሬ ስዞር ነው ያልኩት። ብታዩ በስመ አብ፣ በዚህ ሙቀት ሴትዮዋ ስታዞረኝ ቆየች። እንደ ወፍ ፍለጋ ጫካ ይዛኝ ሄዳ ወፍ ፍለጋ ለወፍ። ዛሬ ትልቅ ጀሪካ ነው ይዤ የሄድኩት ውሃ፣ በትልቅ ጀሪካ 2 ሃይላንድ መካከለኛ፣ አንድ ትልቅ ጀሪካ ይዤ ሄድኩት። ሰተን መታነ፣ እግዚአብሔር ይመስገን። ቲክቶክ ዛሬ እንኳን አልገባውም። እስኪ አሁን እገባለሁ፣ ምሳ ሰዓት እየደረሰ ስለሆነ ማለት ነው። ቁርሴን በልቼ መሄዴ ጠቀመኝ ውዶች። ባይ